ቀን እንሳደዳለን። በየሀገሩ በቁምም ያለነው እንደዚህ እየሆን እንኖራለን። ሰይዶ ረባቦ ተባሯል ካለበት ሀገር ከስራው የነበረበት ሀገር ላይ ያው ብዙ ችግር አሳልፎ ነው ከዛም የመጣ ጠይቁት። እሱን የምትግባቡ ወንድሞቹ እህቶቹ ጠይቁት፣ በውስጥ አይዞ በሉት። በጣም ያሳዝናል። በቅርብ ጊዜ እህቱም አልፋለች፣ እህቱም ሙታለች። ነገሮች በጣም ይደጋገማሉ፣ በጣም ይበዛሉ። ምንም ይሄ የሚደበቅ ነገር ስላልሆነ ነገ ይፋ የሚወጣ ምንም ሁሌ እኛ እየተደበቀ እንዳትናገሩ እልል የምትላለ ምን ደስ ይበላችሁ፣ ምን ችግር አለው? አይደለም በህይወት መባረር ቀርቶ ምን እኛ አደባባይ ላይ እኮ እየተገደልን እኮ ነው። አደባባይ ላይ እህታችንም ባለችበት ደረጃ ነው። ምድርም ላይ ይሄ ሁሉ ጣጣ፣ ይሄ ሁሉ መከራ፣ ይሄ ሁሉ ትንፋሽ፣ ይሄ ሁሉ በየሄድንበት በማንኛውም ሀገር ለምን ምን አውቃለሁ። ሰያ እያሉ አላስቀመጡኝም። ጆከር ያውቃል አሉ። ምን እንደሆነ አላውቅም። ያ ከእናንተ ሀገር ተባሯል። እሺ ጠብቀኝ፣ ነው ነው ደውሉለት፣ አዋሩ፣ ጠይቁት። ፖስቷል አይደል? አላያችሁትም? የፖስተው ኦኬ። እሺ ማይ ማለት ነው። ግን እኔ በጣም የሚያሳዝነኝ እዛ ዋጋ የምትከፍለው ስንት ነገር የታገተችው በነፍስ የታገተችው እህታችን እያለች ደግሞ እሱንም እንደዚህ አሳዶ ስድባችሁ፣ ሌላው ምንም ይቅር፣ ምንም ችግር የለውም። ውይ በእናትህ በጣም ነው የሚያሳዝነው። ያ እንደዛ ያ ሁሉ ቀን ቁጭ ብሎ እና እሱ ነው ያለው ነገር። ያ ሁሉ ቀን መቀመጥ አለመቀመጡ ሳይሆን የልጅቷን ትርጉም ሳያገኝ ሌላ ሚዲያ ይዞ መንጣቱ ይሄ ከባድ ነው ያለው ነገር። ከሰውታል ማለት ነው ጆካዬ። ወላሂ እኔ አላውቅም፣ ስለ ሀገሩ ህግ አላውቅም ምን እንደሆነ። ያው ዞሮ ይሄ ሆኗል ነገሩ የሚታይ። ቆይ